ከዘይት ቆሻሻነት እስከ ቆዳ እንክብካቤ የቫዝሊን ታምርና ድንገተኛ መፈጠር። በመታጠቢያ ቤት ውስጥ የሚገኘው ለደረቁ ከንፈሮች፣ ለተሰናጣጠቁ እጆች ወይም የልጆ ስስ ቆዳ ላይ የምትጠቀሙት ቫዝሊን በስተጀርባ ማንም ሊገምተው የማይችል አስደናቂ ታሪክ ደብቋል። ምክንያቱም ይሄ ቀላል የሚመስል የቆዳ እንክብካቤ ምርት ከመነሻው ጀምሮ እስካሁን ድረስ ካለፉባቸው ሂደቶች መካከል እጅግ አስገራሚው ነገር ታሪካዊ አመጣጡ ነው። ከመሬት ጥልቅ ክፍል ከሚወጣው ወፍራምና ጥቁር ድፍድፍ ዘይትነት ተነስቶ ለቆዳው ለስላሴ ወደምትተማመኑበት ንጹህና ለስላሳ ጀሊነት የተቀየረበት መንገድ እጅግ አስገራሚ ነው። ቫዝሊን በአንድ ወቅት እንደ ኢንዱስትሪ ቆሻሻ ይታይ ከነበረ ንጥረ ነገር ተነስቶ ዛሬ ለደረሰበት ክብርና ጠቀሜታ የበቃ ድንቅ የለውጥ ታሪክ ውጤት ነው። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ ጀምሩ። እንደ አውሮፓውያን የዘመን አቆጣጠር በ1859 በቲቱስቪል ፔንሲልቬኒያ የነዳጅ ቁፋሮ ስራው በከፍተኛ ግለት እየተከናወነ በነበረበት ወቅት ሰራተኞቹ ስራቸውን የሚያስተጓጉል አንድ ያልተጠበቀ ችግር ገጠማቸው። ማሽኖቻቸው ዘንግሰም ወይም ሮድ ዋክስ ተብሎ በሚጠራ አጣብቀኝና ጥቁር ንጥረ ነገር የተሸፈነ ስለነበር መቆም ጀመሩ። ይህ ንጥረ ነገር ሁሉም ነገር በመሸፈን ማሽኖችን ያጨናንቅ ጀመር። ሆኖም በዚህ መሃል ሰራተኞቹ አንድ አስገራሚ ክስተት አስተዋሉ። በነዳጅ እርሻዎች ውስጥ በተለመደ አደጋ እጃቸው የተቆረጠ ወይም በቃጠሎ የተጎዱ ሰራተኞች ይህንን ጥቁር ንጥረ ነገር በቁስላቸው ላይ ሲቀቡት በሚያስደንቅ ፍጥነት እንደሚፈውስ አስተዋሉ። ይህ የሚሰራጭ በሰራተኞች ካምፕ ውስጥ በፍጥነት እየተሰራጨ እያለ የ22 ዓመት ወጣት ኬሚስት ሮበርት ቼሴብሮው ጉዳዩን በራሱ አይን አይቶ በጥልቀት ለመመርመር ወደ ስፍራው አመራ። ኬሚስቱ ቼሴብሮው ወደ ቆሻሻው የዘይት እርሻዎች በመሄድ የዘንግሰም የተባለውን የቅባት ቅሪት ከሚገኝበት ቦታ ሰብስቦ ወደ ላብራቶሪው ተመለሰ። ከዚያም ለረጅም ወራት የሚያቋርጥ ጥናትና ሙከራ ጀመረ። ጠቃሚውን ንጥረ ነገር ከጎጂና አላስፈላጊ ክፍሎች ለመለየት በእጅጉ ታገለ። በመጨረሻም ጥረቱ ፍሬ አፍርቶ ተሳካ። ጥቁር ከፍተኛ ሽታ ያለው የኢንዱስትሪ ዝቃጭ ወደ ግልጽ ምንም ሽታ የሌለውና ንጹህ ጀል ተቀይሯል። ይህ ምርት በጣም ንጹህ ስለነበረ ለሰውነት ጤናን አደጋ እንደማያስከትል አረጋገጠ። ስሙንም ቫዝሊን ሲል ሰየመው። እንደ አውሮፓውያን የዘመን አቆጣጠር በ1872 ዓ.ም የፈጠራ ባለቤትነት ማረጋገጫ ወይም ፓተንት ተሰጠው። ቼሴብሮው ወዲያውኑ ይህን አዲስ ምርት ለዶክተሮችና ለፋብሪካ ሰራተኞች ማስተዋወቅ ጀመረ። ሰዎችም ቆዳቸውን ከማንኛውም ጉዳት ለመጠበቅና የተጎዳባቸውን ቆዳ በፍጥነት ለማገገም ተጠቀሙበት። ይህ ጀል ምን ያህል ውጤታማ እንደሆነ ባወቁ ጊዜ የሰዎች ፍላጎት በጣም አደገ። በአጋጣሚ ከዘይት እርሻ የተገኘው ይህ ምርት ወደ ዓለም አቀፍ ዝነኛ የቆዳ እንክብካቤ ምርት ተቀየረ። ድፍድፍ ዘይት እንዴት ተለውጦ ወደ ጥርጣሬ አልባና ንጹህ ቫዝሊንነት እንደሚቀየር የሚታይበት ሂደት እጅግ አስደናቂ ነው። ለቤንዚን፣ ለናፍጣና ለጀት ግብዓት የሚሆነው ወፍራምና አደገኛ ድፍድፍ ንጥረ ነገር የቫዝሊን መገኛ ሲሆን ለውጡ የሚጀምረው በነዳጅ ማጣሪያ ፋብሪካዎች ውስጥ በሚገኙ ረጃጅም የማጣሪያ ማማዎች ውስጥ ነው። በእነዚህ ማማዎች ውስጥ ድፍድፍ ዘይቱ ከፍተኛ ሙቀት ሲያገኝ እንደ ግዙፍ መለያ ማሽን በማገልገል እንደ ቤንዚን ያሉ ቀለል ያሉ ክፍሎች ወደ ላይ እንዲተኑ ያደርጋል። በሰም የተሸፈኑ ከባድ ክፍሎች ደግሞ በማማው ግርጌ ይቀመጣሉ። ይህ ከባድ ሰም መሰል ቅሪት ለፔትሮሊየም ጀሊ መሰረታዊ ግብዓት ቢሆንም በዚህ ደረጃ ግን አሁንም የተለያዩ ቆሻሻዎችና ካንሰር አምጪ ሊሆኑ የሚችሉ ንጥረ ነገሮችን የያዘ በመሆኑ ጥብቅ የማጽዳት ሂደት ማለፍ ይኖርበታል። ይህንን ጥሬ ቅሪት ወደ ፋርማሲውቲካል ደረጃ ለማሸጋገር መጀመሪያ ተለዋዋጭ መርዛማ ንጥረ ነገሮችን ለማስወገድ ሲባል በቫኪዩም ወይም አየር በሌለበት ሁኔታ ውስጥ እንዲሞቅ ይደረጋል። በመቀጠልም ማንኛውም አይነት የቀለም የሽታና የቀሩ ብክለቶችን በሚያጠሩ ልዩ የማጥሪያ ሸክሎች ውስጥ ያልፋል። በዚህ የማጣራት ሂደት ማብቂያ ላይ እንደ ዘይት ዝቃጭ የጀመረው ንጥረ ነገር ተለውጦ ዘመናዊ ሳይንስ ሊያሳካ የሚችለውን ያህል ፍጹም ግልጽ የማይነቃነቅና በዓለም ላይ ካሉ እጅግ አስተማማኝ ንጥረ ነገሮች አንዱ ወደ ሆነው የፔትሮሊየም ጀሊነት ይቀየራል። በዘመናዊ የቫዝሊን ፋብሪካዎች ውስጥ በየዓመቱ በሚሊዮን የሚቆጠሩ የቫዝሊን ማሰሮች ወይም ቫዝሊን ጃር የሚመረቱ ሲሆን እያንዳንዱ የምርት ሂደትም እጅግ ጥብቅ የሆኑ የጥራት መቆጣጠሪያ መስፈርቶችን የተከተለ ነው። እያንዳንዱ የምርት ስብስብ ወይም ባች እንደ ፖሊሳይክሊክ አሮማቲክ ሃይድሮካርቦኖች ካሉ አደገኛ ብክለቶች ነፃ መሆኑ በላብራቶሪው በጥንቃቄ ይፈተሻል። በዚህ ምርመራ ጥቂት ጉድለት የተገኘበት ማንኛውም የምርት ስብስብ ሙሉ በሙሉ ከጥቅም ውጭ እንዲሆን ይደረጋል። የማጣራቱ ሂደት እንደተጠናቀቀም ሞቃታማውና የቀለጠው ጀሊ ወደ ትላልቅ ማደባለቂያ ማሽኖች ይተላለፋል። ዋናውና ቀዳሚው የቫዝሊን ቀመር ንጹህ ፔትሮሊየም ጀሊን ብቻ የያዘ ቢሆንም እንደ ኮካዋ ቅቤና አልቦቬራ ያሉ ልዩ ይዘት ያላቸው ምርቶች አስፈላጊው ንጥረ ነገር የሚጨመርላቸው በዚህ የማደባለቅ ደረጃ ላይ ነው። ምርቱ ገና በፈሳሽነቱ ላይ ያለ ወደ ታዋቂዎቹ የቫዝሊን ማሰሮች ውስጥ የሚቀዳ ሲሆን እየቀዘቀዘ ሲሄድም ሁላችንም ወደምናውቀው ለስላሳና አንጸባራቂ ጀሊነት ይቀየራል። ቫዝሊን በኬሚካላዊ ባህሪው
የማይነቃነቅ ወይም ኢነርት በመሆኑ ማለትም ከአየር ጋር ምላሽ ስለማይሰጥ፣ ኦክሳይድ ስለማይፈጥር ወይም ስለማይበሰብስ በመሰረቱ የመጠቀሚያ ጊዜው አያልቅም። በዚህ ልዩ ባህሪው የተነሳ ከ1960ዎቹ ጀምሮ የቆየ የቫዝሊን ጃር እንኳ ዛሬ ድረስ ያለምንም ችግር አገልግሎት ሊሰጥ ይችላል። ይህም ዛሬ ላይ ፋብሪካዎች የሚጠቀሙበት ከፍተኛ ቴክኖሎጂና ጥብቅ የጥራት ቁጥጥር ቫዝሊን ለረጅም ዘመናት ጥራቱን ጠብቆ እንዲቆይ እንደሚያደርገው ማሳያ ነው። ብዙዎቹ ስለ ቫዝሊን አሰራር የማይገነዘቡት መሰረታዊ እውነት አለ። ንጥረ ነገሩ በራሱ በቆዳው ላይ አዲስ እርጥበትን አይጨምርም። ይልቁንስ ቫዝሊን የሚያደርገው በቆዳው ውስጥ ያለውን ተፈጥሯዊ እርጥበት ታፍኖ በመያዝ እንዲሁም ጎጂ የሆኑ ባዕድ ነገሮችን እንዳይገቡ መከላከል ነው። ሁኔታውን በቀላል ምሳሌ ለመረዳት ያክል ቆዳውን እንደ ቀዳዳ ባልዲ አድርገው ቢገምቱት አብዛኞቹ እርጥበት አዘል ቅባቶች ሞይስቸራይዘርስ በባልዲ ውስጥ ውሃ ለመጨመር ሲሞክሩ፣ ቫዝሊን ግን ውሃው የሚፈስባቸውን ቀዳዳዎች ሙሉ በሙሉ በመድፈን ይከላከላል። ይህም በቆዳው ላይ የሚፈጥረውን ግልጽና መተንፈስ የሚችል ቀጭን ሽፋን ቆዳን ከከባድ ድርቀት፣ ከባክቴሪያና ከብክለት በመጠበቅ ቆዳው ራሱን በራሱ እንዲጠግን አመቺ ሁኔታዎችን ይፈጥርለታል። ለዚህም ነው ቫዝሊን ለተለያዩ የቆዳ ችግሮች ማለትም ለተሰነጣጠቁ ከንፈሮች፣ ለደረቁ ክርኖች፣ ለጥቃቅን ጭረቶች፣ ለአዲስ ንቅሳት እንክብካቤና ለህፃናት ዳይፐር ሽፍታ እጅግ ውጤታማ መፍትሄ ሊሆን የቻለው። ቫዝሊን ቆዳን በቀጥታ የሚፈውስ መድኃኒት ባይሆንም ቆዳው በተፈጥሯዊ ዑደት እንዲያገግም የሚያስፈልገውን ፍጹም ጥበቃና እርጥበት በማቅረብ ረገድ ተወዳዳሪ የሌለው ረዳት ነው። የቫዝሊን ታሪክ ከቆሻሻ ተረፈ ምርትነት ተነስቶ እስከ ዓለም አቀፍ የቆዳ እንክብካቤ ምልክትነት የደረሰ አስደናቂ ጉዞ ነው። በፔንሲልቬኒያ የነዳጅ ቁፋሮ ቦታዎች ላይ ለማሽኖች እንቅፋት እንደሚፈጥርና የማይጠቅም ዝቃጭ የነበረው ይህ ንጥረ ነገር ዛሬ በዓለም ላይ ካሉ እጅግ ታማኝ የቆዳ እንክብካቤ ምርቶች አንዱ ለመሆን በቅቷል። ይህ ለውጥ እውን ሊሆን የቻለው ደግሞ በሳይንቲስት ሮበርት ቼሼብሮቭ ከፍተኛ ጉጉት፣ የፈጠራ ክህሎትና ቆራጥነት ሲሆን እርሱም ያንን ጥቁር ወፍራም ድፍድፍ ዘይት አጣርቶ ለ150 ዓመታት የሰው ልጅ ቆዳ ሲጠብቅ ወደ ኖረው ግልጽና ድንቅ ንጥረ ነገር ለውጦታል። ይህ ሂደት የሰው ልጅ የፈጠራ አቅም በአግባቡ የሚያሳይ ሲሆን ቆሻሻና ዋጋ ቢስ መስሎ የታየን ነገር ወደ ንጹህ፣ ደህንነቱ የተጠበቀና ጠቃሚ ምርት የመቀየር ጥበብ ውጤት ነው። ቫዝሊን ከነዳጅ ማውጫ ቦታዎች ተነስቶ እስከ እያንዳንዱ ቤት የመድኃኒት ሳጥኑ ስለመድረስ ያደረገው ጉዞ እጅግ አስገራሚ ነገሮች ካልተጠበቁና ካልተገመቱ ምንጮች ሊገኙ እንደሚችሉ የሚያረጋግጥ ታላቅ የዓለማችን ክስተት ነው። አብራችሁን ስለቆያችሁ እናመሰግናለን። ለተመሳሳይ ይዘት ያላችሁ ቪዲዮዎች ቻናላችንን ይጎብኙ፣ ሰብስክራይብ ያድርጉን።